ነፍሰ ጡር ሆና አራስ ቤት ሆና ያስቸገርካት ሚስት እድሜ ልክ ነው በቃ ጠባሳው ቁጭ የሚለው እሷ ላይ የሆነች ነገር ባወራ ቁጥር አንተ ታስታውሳለህ ነፍሰ ጡር ሆኜ ያረከኝን እድሜ ልክ ወንድ ይሄ በመላው ዓለም ያለ ወንድ ቢሰማ ደስ ይለኝ ሴት ልጅ ነፍሰ ጡር ሆና አራስ ቤት እያለች በችግሯ ሰዓት በደስታዋ ሰዓት የምታሳልፍበት ጠባሳ እድሜ ልክህን እንደ ጃምፐር ይዛው ቁጭ ስለምትል ጠባሳው ከአይምሮዋ ስለማይጠፋ ሰላም አትሰጥ። በደስታዋ በሐዘኗ በተለይ ነፍሰ ጡር በሆነች ሰዓት በእርግዝና ወቅት ላይ አጠገቧ ከወቅ እመነኝ መቼም ቢሆን የማትረሳ ወንድ ትሆናለች። መቼም ቢሆን አለበለዚያ አልኩ እኮ እድሜ ልክህን በዛች ነገር እየተነካት ኖራ መቼም ቢሆን የሷ ጠባሳ አይደለም። ነፍሰ ጡር ሆና የቆሰለች ሴት በደስታዋ ሰዓት በሐዘኗ ሰዓት ያቆሰላት ሰው እድሜ ልክ አትረሳው። አንዳንድ ሰዎች እንደዚህ ናቸው። በነገራችን አንዳንድ ሰዎች እንደዚህ ናቸው። የፈለገ የመርሳት ችግር ቢኖርብህ የማትረሳውን ጠባሳ አይምሮ ላይ ጥሎ ያልፋሉ። የፈለገ የመርሳት ችግር ቢኖርብህ እነሱ ያረጉን ነገር አትረሳም። የፈለገ በትረሺ እነሱ ያረጉሽን ነገር አትረሺም። ስለዚህ በተቻላችሁ መጠን ትዳራችሁን በሰላም መምራት ከፈለጋችሁ ወንድ ልጅ መብት አለው።